እንዴት ብላ ነው የምትተረጉመው? ምን አይነት መማለር ነው? አብርሃም ለንጉሱ እንደለመነ ያለ ልመና ነው? እውነት ጸለየ ሲባል ቸግሮት ነው? ደግሞ የለመነውስ ወደ ማን ነው? ይሄን ሁሉ መመለስ አለባቸው። ፕሮቴስታንት ይሄን መመለስ አትችልም። ቤተክርስቲያን ግን በሚገባ አስቀምጠዋለች። ለዚህ ነው ቄርሎስ አለ መስዋዕቱ እርሱ ነው አለ። ካህኑ ሊቀ ካህኑ እርሱ ነው አለ። መስዋዕት አቅራቢ መስዋዕት ተቀባዩ ራሱ ነው አለ። ስለዚህ ጸለየ ስትል እንደ አንድ ኦርቶዶክሳዊ ማይንድ ሴት ስታስበው አትደነግጥም። ለምን? በስጋ ወራት የፈጸማቸው ነገሮች 4 ነገሮችን ማዕከል አድርጎ እንደተፈጸሙ ስለምታውቅ። አንደኛ ምንም መሰረት አድርጎ ነው ፍጹም ስጋ እንደተዋሃደ ለማጠየቅ። ሁለተኛ የአዳምና የልጆቹን ልመና አድርጎ ሲለምን። ሶስተኛ ለኛ አርአያ አብነት ለመሆን። አራተኛ የዲያብሎስን አሰራር ለማፍረስ። ለዲያብሎስ አምላክነቱን ጸዳል ብቻ እየገለጸ መሆን አልፈለገም። በእንተ ተሰጎቱ ተዋህዶቱንም የስጋንም ስራ እያሳየ ዲያብሎስን ሊያዘናጋ ፈልጓል። ምክንያቱም ድል በተደረግንበት ክርስቶስ ድል ማድረግ ስለፈለገ። ሰይጣን የእባብ ስጋ እያሳየ ነው አዳምና ሔዋንን ድል ያደረጋቸው። ክርስቶስ ደግሞ የናቃትን ትስብእት ግን መለኮት የተዋህደውን ያንን አምላካዊነት ያለውን እያሳየ ድል አድርጎታል። ስለዚህ በዚህ ላይ ያለን እምነት በጣም ሰፊ ነው እውነት ለመናገር እና በትክክል ልዩነታችንም ለዛ ነው አሁን መስቀል ላይም ጌታችን አምላኬ አምላኬ ለምን ተወከኝ እንዲህ ናም ሲል አምላክ ያለው ነው ይመስላችሁ ራሱ ግልጽ አድርጎታል እኮ ሄዶ ወደ አምላካችሁ ብሎ እኮ ትንሽ በቀጣዩ ምዕራፍ ላይ ዮሐንስ ወንጌል ላይ ይናገራል። ትክክል። እና ይሄኛው ኢየሱስ ክርስቶስ ራሱ ማንነቱ እሱ ላይ በጣም ትልቅ ቅዱስ ዮሐንስ አፈወርቅ ምን እንደሚል ታውቃለህ? ክርስቶስ ነው እቺ ጽዋ ከኔ ትለፍ አምላኬ አምላኬ ለምን ተወከኝ የሚለውን ያስቀው እውነት ግን ክርስቶስ ወይ የለመንከው ይላል ዮሐንስ አፈወርቅ ያደንቃል። ከአባቱ አንሶ ነው ልትሉ ትደፍራላችሁ ነው ይላል ክርስቶስ ይላል። በመስቀል ላይ እያለ እውነት የለመነው ቸግሮት ነው ወይ ይላል። ተወዳጆቹ ይህን ስታስቡ ክርስቶስ ከአባቱ አንሶ ነው ልትሉ ትደፍራላችሁ ይላል ጌታ ኢየሱስ ክርስቶስ ይላል። መስቀል ላይ ሆነ ሲያይ ልክ መስዋዕት እንደሚያቀርብ ሊቀ ካህን ትመስለኛለህ። ቀና ብለህ ስትጸልይ ደግሞ እዛው ላይ ዞር ብለህ ይላል ለፈያታዊ ዘየማን በመንግስት በመጣ ጊዜ አስበኝ ሲል ዛሬ በገነት ከኔ ጋር ታድራለህ ብለህ ደግሞ ስትፈርድለት እዛው መስዋዕት ተቀባይ ሆነ አያለሁ አሉ። በመስቀል ላይ ሆነ መስዋዕትም ነህ አያለሁ፣ መስዋዕት አቅራቢም ሆነ አያለሁ፣ መስዋዕት ተቀባይ ሆነ ደግሞ እዛው ለከፈያታዊ ዘየማን ጸሎት ሰምተህ ስትፈርድለት። በዚሁ አጋጣሚ ለፈያታዊ ዘየማን ወይም ፈያታዊ ዘየማንን ያዳነው አማልዶ አይደለም ፈርዶለት። ትክክል። በዚሁ አጋጣሚ ፈራጅ አምላክ ስለሆነ ነው። ለየግል ኃጢአት ኢየሱስ ቆሞ በአብ ዘንድ ይለምንልኛል የሚል ከየትም ያልተገኘ ፕሮቴስታንት የሱት ትምህርት ለዚህ ፈያታዊ ዘየማን ማሳያ በቂ ነው። ምናልባት በኋላ እናነሳዋለን። በቂ ነው። እና ዮሐንስ አፈወርቅ እዛ መስቀል ላይ ሆኜ ይላል መስዋዕትነትህን አየሁ ይላል፣ ሊቀ ካህንነትህንም አየሁ፣ መስዋዕት ተቀባይነትህንም አየሁ ይላል። ሶ ልዩነት አለን በጣም የሚለውን ለማጽናት